ታውቃላችሁ ሁላችንም በመቃብር ውስጥ የምናንቀላፋበት ቀን እንዳለ አውቃለሁ። ሐሳቡ የሚያስፈራ ሊሆን ይችላል፣ ነገር ግን መጽሐፍ ቅዱሳችን ግልጽ በሆነ መንገድ ስለዚህ ጉዳይ ሲናገር እንመለከታለን። መክብብ ምዕራፍ 12 ሕይወት ምን ያህል አጭር እንደሆነ፣ ዛሬ ያለን ጥንካሬ ሁሉ አንድ ቀን እንደሚያቆም፣ ሰውነታችን ድጋሚ መልሶ አፈር እንደሚሆን ይናገራል። እዛ ክፍል ላይ ስናነብ መጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ አፈር ወደ መጣበት መሬት ሳይመለስ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ ይላል። ይሄ እኛን ሊያስፈራራን ሳይሆን እንድንነቃ የሰለሞን መልእክት በአጭሩ እዚህ ጋር የተናገረ ያለው ዛሬ በህይወት እያለ ፈጣሪን እንድታስብና እንድትፈራ እስትንፋስ እያለ በህይወት እያለ ጊዜ እያለ ፈጣሪን አስብ እያለን እንደሆነ እዚህ ጋር እንመለከታለን። ምክንያቱም መቃብር የማረፊያ ቦታ እንጂ ድጋሚ ወደ እግዚአብሔር የምንመለስበት አሊያም ደግሞ ንስሐ የምንገባበት ፈጽሞ እንዳልሆነ እንመለከታለን። በአጠቃላይ መክብብ ምዕራፍ 12 ሲያጣልል ሐሳቡን ምን ይላል? መልካምም ይሁን ክፉ ስውር የሆነውን ነገር ሁሉ አንድ ሳይቀር ማንኛውም ስራ እግዚአብሔር ወደ ፍርድ ያመጣዋል ይላል ማለት ነው። ህይወት በጣም አጭር ናት። ስለዚህ የምንኖርለት ዓላማ ዘላለማዊ መዳረሻችንን ይወስናልና ያንን በጥንቃቄ እንድንመርጥ ከነዚህ ሐሳቦች እንመለከታለን። አመሰግናለሁ።